የምትዩ ይሄ ውሸት ያልተቀላቀለበት እውነት ነው ካንቺ የምፈልገው። ምንድነው የምፈልገው? ትላንትናስ እየተደረገ ስለነበረው ነገር አንቺ ማሰብ ያለብሽ ለትላንትና እያወራሻቸው የነበሩት ነገር በስነ ስርዓት ሰምቼዋለሁ። በቀል ምናምን እያልሽ ነበረ። ትላንትና ስትሆኝ የነበረው ነገር እውነት ነው ውሸት? እውነት ነው። አስረጂ። ምን ነው ማስረዳሽ? ያለውን ሁኔታ ማወቅ ፈልጋለሁ። ያለው ሁኔታ ግልጽ ነው፣ ሁላችሁም እንዳያችሁት ነው። ሲቀጥል ደግሞ ያው እሱ እናንተ እንዳያችሁት አልነበረም። መጀመሪያ ያው ምንም እንደማያውቅ የሆነ ነገር ሴራ እንደተደረገበት ምናምን በመጀመሪያ ደረጃ ቪዲዮውን ፎቶ ምናምን ሲይዝ እኔ ለእሱ አልነበረም የሚያስኩት፣ ለእሷና ለሩታ ለማሳየት ነው። ገብቶሻል አይደለም? ምክንያቱም እኔ ሄርሜላን ይቅርታ ጠይቄ ከእሷ ጋር ሰላም አውርጄ ነበረ። ሰው ታዩ ያልኳት በዛን ጊዜ እሱ ከኔ ጋር የሚያሳየውን ፍላጎት በእናንተ ፊትና በእኔ ፊት ስለኔ የሚያሳየው ነገር የተለያየ ነገር ነው። እኔ ጋር በቃ ይንሰፈሰፋል፣ ልነጠፍልሽ ነው፣ ምንድን ነው ማሪ እማ ምንድን ነው የሚባለው። ግን እናንተ ጋር ሲሆን ደግሞ ወይ ፍቅር እንደዚህ ናት፣ ፍቅር እንደዚህ ናት ነው የምትባሉት። ያው ባታውኑም ይሄ ነው እውነታው። እና በሰዓቱም ታዩ አይሆንሽም ያልኩሽ ያንን ነገር እያየው ስለነበር ነው። ሲቀጥል ደግሞ ሴራ ነው ምናምን ብለሽ ለምታስቢው ነገር አንቺም አይ ቲንክ አስበሽ ነው ይህን ጥያቄ እየጠየቅሽኝ ያለሽው። ብዙ ሰውም ደግሞ እንደዛ እያለ ነበረ። የኔ ሴራ አይደለም። ፕሮግራም ቦታ አንድ ላይ ተጠራን። አንድ ላይ ፕሮግራም ቦታ ላይ ተጠራን። ተጠርተሻል ብሎ እራሱ ደወለልኝ። ሄድን፣ እዛው ጥሩ ጊዜ አሳለፍን። ካየሽ እንደውም ከፕሮግራሙ በኋላ ወደ ጸጉር ቤት ሲሸኘኝ አንድ ሲዘዋወር የነበረ ቪዲዮ ነበር ቲክቶክ ላይ በድብቅ የቀረጸ መኪና ውስጥ አይተሽዋል? ኤርሚ እሷን ታያት ለኔ አውሪ አይተሽዋል? ያው 2 ቀን ነበር አንድ ላይ የነበር ነው። አንድ ቀንም ብቻ አይደለም። ሶ ባይፈልገው የዛኑ ቀን ወይ ፍቅር እንደዚህ ተፈጥሯል እንዴ ምናምን ብሎ መሄድ ይችል ነበር። ግን ደግሞ ከጸጉር ቤት መልስ መጥቶ ድጋሚ ወስዶኝ አሪፍ ቤት እራት ጋብዞኝ በጣም ደስ የሚሉ ጭውውቶች፣ ትላልቅ ቁም ነገሮች በጣም ደስ አይደለም። አሁን ምን አለ መሰለሽ፣ አሁን አንቺ አላማሽ ምንድን ነው? እሱም ብቻ ነገሪ። አሁን የሆነ ተረት ነው አሁን የምታወሪ ለኔ ማለት ነው። አላማሽ ግን ምንድን ነው ማወቅ ፈለኩ። የእውነት አንቺ ከሱ ጋር አሳልፈሽ ነው ወይስ ቀመርሽ ነው? ንገሪ። ፍቅር ግን በኮንፊደንስ እኔ ደግሞ የምጠይቅሽ ጥያቄ አለ። ማለት ታውቂያለሽ ሁሉንም ነገር። እስቲ እንደተማረ ሰው እናውራ ከተባለ ፍቅር ነኝ ይቅርታ